ሰላም እንደምን አላችሁ የሐምዛ ጌሚንግ ቤተሰቦች። የዛሬው ቪዲዮ እንግዲህ እንዴት አድርገን የሮክስታር ቦሊን ፎልደር ክሬት አድርገን ኦቢቢ ውስጥ አስገብተን ጌም እንደምንጫወት ነው ማሳያችሁ። አፕሊኬሽኑን ኢንስታል ካደረጋችሁ በኋላ እነዚህን ሁለት ፋይሎች ከፈለጋችሁ ኮፒ ትሏቸዋላችሁ፣ ከፈለጋችሁ ከት ትሉታላችሁ። እኔ ለአሁን ለማሳየት ከት ነው የምለው። እዛ እንመለስና ወደ ኋላ እዚህ ጋር አንድሮይድ ምትለዋ እንጫናለን። ከዛ ኦቢቢ ምትለዋ እንጫናለን። ከዛ በኋላ እዚህ ጋር በቀስ ማሳያችሁን የፕላስ ምልክት ትጫናትና ኒው ፎልደር የሚለውን ትነካላችሁ። ከዛ ኒው ፎልደር የሚለውን የተጻፈውን ትሰርዙትና ኮም ቱልና ዶት ሮክስታር ጌምስ ብላችሁ ዶት ትሉትና ቦሊ ትሉታላችሁ። በደንብ ይዩት የተጻፈው እንደዚህ አድርጋችሁ ነው ፎልደሩን ክሬት የምታደርጉት አንድሮይድ ኦቢቢ ውስጥ። ከዛ ኦኬ ትሉታላችሁ። ከዛ በኋላ ወደ ፎልደር ውስጥ ነው የሚያስገባችሁ። ፎልደሩ ስሙን እንደተሳሳታችሁና እንዳልተሳሳታችሁ የምታውቁበት ትወጡና ኦቢቢ ውስጥ ስትገቡ እዚህ ጋር እንደምታዩት ይኸው በቀስት ፎልደሯ ላይ የአፕሊኬሽኗ ፎቶ ትመጣለች። አልተሳሳትንም ማለት ነው። ትገቡና ከፎልደሩ እችነታች በቀስት ማሳያችሁን ክሊክ ታደርጋላችሁ። ከዛ በኋላ ኮፒ የሆነ ነው ከት የሆነ ነው ማለት ነው ወደ ፎልደሩ። እንግዲህ ቤተሰቦች አሁን ኮፒ ሆኖ አልቋል ማለት ነው። እንደምታዩት ሁለቱ ፋይሎች እንደምታዩቸው ከታሪካቸዋለሁ ማለት ነው። ይሄን ቪዲዮ የምታዩ ሰውላ ይሄን ቪዲዮ ላይክ ማድረጋችሁ እንዳትረሱ እና ደግሞ ሐምዛ ጌሚንግ የተሰኘውን የዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ሌላ ቪዲዮ እስከምንለቅላችሁ ደህና ቆዩ።